ስላልጻፈልን ብለን ምናኮርፍበት አይደለም ታሪክ የመጻፍ የማሰባሰብ እንደዚህ አይነት ነገር መሰራት አለበት አንድ ባልንጀራዬ ባለሀብትም ነው እና ስፖንሰር ማድረግ ፈልጋለሁ ጻፊዎችን ብሎ በተለይ በጣም ማርጂናላይዝድ ከሆኑ 3-4 ብሔሮች ሆኑ 1-3-4 ሰዎችን ስፖንሰር ለማድረግ እንትን ብሎ እሱ ላይ ያደረገ ይሰራው ያለው ነገር አለ ከዛ ባለፈ በተረፈ ግን ህዝቡ ራሱ ተነሳሽነት ተሳይቶ ማንንም የጻፈልኝን ታሪክ ማንንም እየሰደበ ያንጓጠጠ የጻፈልኝን ነጭም ሆነ ጥቁር አልቀበልም የራሴን ታሪክ ከአባቶቼ ያለ ዶክመንት የተደረገውን አውጥቼ ትርክቴን ታሪኬን ቢልድ አደርጋለሁ የሚለው የሚያስኬድ ነው እስካሁንም ድረስ ብዙ ይጻፉ አሉ ከዚህም በላይ ይስፋ እንስራ ተቀራርበን የሚለውን እስማማለሁ አመሰግናለሁ የደቡብ ንጉስ ኪያ ዲዛይን ላንቺ ቅድሚያ ልስጥና ከዛ ምሄርና አመሰግናለሁ አያና እንዴት ነሽ አለው ድምጽ ይሰማል አው ቀደም ያዳመጥኩ ነበርና ነጫሊ ሲገቡ እንግዲህ አስገቢን ብያት ገባው መኮንንም ባጋጣሚ ወጣና ልብነ ድንግሌ ልወስድ ካልፈልግም ግን ትንሽ ልማራቸው የሚፈልገው ልክ ኢትዮጵያ ታሪክ ብዬ እኔ ሁሌ ኮንፊውዥን ላይክ እንደ ኪያ የሚፈጥርብኝ እንደ ፐርሰናል ነው እንግዲህ የሚፈጥርብኝ ነገር አለና if you don't mind time ካለክ አንድ 3 ጥያቄዎችም እንደመማር የምፈልገውም እንደ ሀገርም ማወቅ የምፈልገው ለኬሪየስ መሆንበት ነገር ነው የታሪክ ጥያቄዎች ናቸው አይደለም የታሪክ ጥያቄ ሳይሆን አናሊሲስ አንተ ሰርታል ብዬ ስለማስብ ልማርበት ስለምፈልገው ነው መጠይቀው ምክንያቱም ብዙ ጊዜ ሀገር ፍቅር ሀገር ለምን ድንግል ከሊ አበበ ከበደ ስንል ማለት ነው ላነሳው የምፈልጋቸው ብዙ ጥያቄዎች አሉ እኔ እንግዲህ ያቁኛል ብዬ ፖለቲካል ጥያቄዎች ናቸው አይደል ፖለቲካል ጥያቄዎች ናቸው በጣም ኮንሰርን ፖለቲካል ጥያቄ ብቻ ሳይሆን እንደ ህዝብም እንደ ላይክ እንደ አንድ ኢንዲቪጁዋል ዜጋ ማለት ነው የምጠይቀው ጥያቄ የመጀመሪያው ነገር ምን መሰለህ እኔና አንተ እንግዲህ ሊያግባባን የሚችለው ሞደርን ኢትዮጵያ ተብላ በተመሰረተችው ነው እኔ እንግዲህ እንደነ መኮንን ልብነ ድንግል ወስጄ ይሄ ነው አለልህም ማለት ነው ግን ከሞደርን ኢትዮጵያ ላይ ጀምሬ ሳነሳልን ጥሩ ነው ኢትዮጵያ ኮሎናይዝድ አልሆነችም እያልን ምናወራው በየሀገሩ በየቦታው ምንሄደው አለ አይደል ኮርተን ምናወራበት ብዙ ነገር አለና እንደ ኢትዮጵያዊ ነው ሱሳውራ አንዳንዴ ገታም ያረጋይ ነገር አለ እንግዲህ ለጦርነት ለመዋጋትም ሰብስቦ ላይክ ጦርን ሰብስቦ መሄድም አንድ ነገር ነው በርግጥ ተዋጋም አልተዋጋ የሱ ኮንሰርን አይደለም ግን እስከ አድዋ ሄዶ ክፍለ ሀገር የምትባለው ኤርትራ በዛ ሰዓት ላይ ክፍለ ሀገር ነበረች እንግዲህ አይደል ተገንጥላ እስከምትወጣበት 1991 ድረስ እና እሷን ትተን ጦሩ ሜቢ ዛ ቢሄድ ሜቢ ፍሉዝ ሊያርግ ይችል ይሆናል አላቅም ግን ኮሎናይዝድ ነን ኢትዮጵያ ብለን ለማለት ኦዳሲቲውን እንዴት ነው ምክንያቱም ኢትዮጵያ አልሆነችም ኦፍ ኮርስ ግን እስከ አድዋ ያለው ነው ወይስ ኤርትራም የኛ ፓርት ነበረች ወገኖቻችን ናቸው ኢትዮጵያ ካርታ ውስጥ ነው ያሉት ማለት ነው አንደኛው እሱ ነው ጥያቄ ማለት ነው ምክንያቱም ይሄ ኮንፊውዝድ የሚፈጠረ ሂፖክራሲ ያለበት ሀገር ፍቅርነት እኔ ስለማይገባኝ ነው ክሊር ሆኖ ብላክ ኤንድ ብላክ ዋይት ተብሎ የሚሄድ ነገር ስለምፈልግ ነው ለእንደራሴ ነው እንደሌላ ሰው የፈለገው ማለት ይችላል ሁላችንም ኢንታይትል ነን ለራሳችን ኦፒኒየን ማለት ነው ይሄ ያያና አይደለም የኪያ ጥያቄ ነው ሁለተኛው ነገር እንግዲህ ቦርደሮች ብዙ ጊዜ ኢኮኖሚክስ ተማሪ ነበርኩና ብዙ ጊዜ ኢትዮጵያ ደህንነቷ መሰረቷ የሆነ በየማስበው ፖለቲክሱ ብቻ ሳይሆን ወደብ ማጣታችን ነው የወደብ ደግሞ ማጣታችን ዋናው ነገር እኛ የምንወዳቸው ኦር ደግሞ ምናመልካቸው ብለን ምላቸው ነገስታት የሸጡብን ኦር ደግሞ የሰጡት ቦርደሮች አሉ ኢንክሉዲንግ መጽዋን ነበርበራን ኦር ደግሞ ለመቶ ዓመት የተሰጠችውና በዛ የቀረችው ጅቡቲም አለች ማለት ነውና ሀገር ብለን ስንል የሀገር ፍቅር ብለን ስንል እስከምን ድረስ ነው እኔ አያና ሀገሬን ቆርጦ እየሸጠ አያና ሀገር ወዳድ ኦር ደግሞ አያና ላይክ እንዴ ነው ንጉስ ብዬ ምልክ በምን ሂሳብ ነው የተቀበልነው ኢትዮጵያዊነትን ነው ሌላው ነገር ደግሞ እሺ መለስን ከዛም አልፈን ወጣን ማለት ነው ኃይለ ሥላሴ 5 ዓመት አልፎ ሄዶ በጦርነቱ ሰዓት ነው እንግዲህ ማውራ ስለገዛበት ዘመን አይደለም ማን ነው እንደመኩ ስልክ እየተደወለብኝ ነው ለማንኛውም በላይ ዘለቀ በተዋጉበት ጦርነት ንጉሱ ሲመለሱ በላይ ዘለቀ እንግዲህ ማን የገደለው ሁለቱንም ደግሞ ጀግና ብሎ የሚያወድስን ህብረተሰብ ነው በዚህ ሰዓት ላይ የምናወራው ማለት ነው ላይክ ሀገራችን በሰዓት ላይ እነሱ ባይኖሩ ተወረን ነበር
ገብቷል ምልክ ፓትሪዮቶች ስለነበሩ ግን ተርፈን ኮሎናይዝድ አልሆን በሰዓት ላይ ቢሆን ማለት ነውና እሳቸው እነዚህ ገለውም ምንም ቢሆን ምንም ሊጥመኝ የማይችለው ብዙ ጊዜ ኢትዮጵያዊነት ሲባል እንዴ እኔ በላይ ዘለቀ ይሻለኛል ብዬ የምል ሰው ነኝ ምክንያቱም ሀገሬን በዛ ሰዓት ላይ አላስደፈርም ዳሴ ቦርደር ቴሪቶሪ የሚባለውን ነገር ክብር የሚባለውን ነገር አውቀዋለሁ ማለት ነው እሺ አለፍን ደግሞ ብለን እሳቸውም ደግሞ ሲያልፍ አሟሟታቸውን እንደምታውቁን አወራረዳቸው መንግስት አቀባበል የኛ ሀገር የታወቀ ነው ማለት ነው ደርግም ላይ ሲመጣ ቀይ ሽብር ነጭ ሽብር ብሎ ያ ሁሉ ህዝብ ባለቀበት የሀገር ፍቅር ብለው ህዝብ ሲያወራ ሁሉ ጊዜ ይደነግጣለሁ ምክንያቱም በፓስታና በሩዝ ነው ወይ ሀገራችንን በሳሌ ኮሚኒስት እንትን ነው እንግዲህ በተሰጠን ብር ልክ ወር ምግብ ልክ ነው ወር ደግሞ እናቷ ልጆቿ ልታነሳ ያልቻለች በሽብሩ በዛ ሰዓት ላይ የሞቱ ሰዎች አሉ ብዙ ሰዎች ያለቁ ማለት ነው አሁን መንጌናውን እዚህ ጋር ወይኔ እሱ ከሱ በላይ ምናምን ሲባል ወይኔ ሀገሬን አልወድም ወይ አላቅም ማለት ነው ወይ ምንድነው ሀገር ማለት ለኔ ያልገባኝም ማለት ነው ብዬ እንደራሴ ስለምጠይቅ ለመማር ነው ገባ ለመማር ነው የመጣሁት ጥያቄዎችና ያ ሁሉ ህዝብ አልቆ እንዴት ነው እንደ ሀገር መንጌ ብለ ስታወራ ኮምፎርታብል የሚሆን ማይሆን ማህበረሰብ አለ ምክንያቱም በዛ ውስጥ ያለቀ የሀገር ሰው አለ የሞተ ሰው በጣም ብዙ ሰው አለ ማለት ነው ብሄር ልሰጡ አልፈልግም ያ ሰው ገባ በሽብር ኮዙ ምንም ሊሆን ይችላል ግን የሰው ልጅ መሞት የለበትም ብዬ ማስብ ሰው ነኝ በምንም ጥያቄ ማለት ነው ሌላው ደግሞ መኩዙ ስለሚሰማ ይለፍ አቅርቤ አንተ አትመልስለት ለሁለት ዓመት በፊት የሚኒሊክ ዘመቻ በሚል ወሎ ላይ ወደ 200 ኦሮሞዎች በእኔት ላይ የተገደሉ ሰዎች አሉ እንግዲህ ሚኒሊክ ዘመቻ ብሎ እሱም ሲገባ ይታወቃል ማለት ነው ሀገሬን እንደ አሜሪካ ማየት ፈልጋለሁ ሰላም ወርዶበት ከተባለ ሰላም የሚወርደው ጠበንጃ ተይዞ የሀገር ሰው ተገልሏል በጣም ብዙ ሰው የነሱ ደም ስቲል ድረስ ክሊር አይደለም ኢቨን ሲገሉ እየታየ እንኳን ለፍትህ አልተሰጠም ማለት ነው እኔ ስለ ጀስቲስ አላገኙበትም እና ዛሬ መጥቼ እኔ ከበደ የሚባል ማህበረሰብ ኦር ደግሞ ሰንባዲ ብዬ ማንሳት ምኑ ኦዳሲቲ ዋለኝ ነው ለምሳሌ አጼን ብለን እንግልስል እኔ ራሴ ምን አርጋለሁ ነው ምን ሰርቻለሁ ነው ያውላ ያለቀው ሰው ምንድነው ነው እና እሱ ሊሆነ ቀን ስለ ሰዎች ቢመልስልን እኔ አሜሪካ ላይ እንግዲህ ዜጋ ስትሆን ታውቃለህ ኦትስ ላይ እጅና ወጣ በሴሬሞኒው እንትን ታረጋለህ ትምላለህ የምትምለው ነገር አሜሪካዊ ሆነሃል አሜሪካ ችግር ቢያጋጥማት you are on to go መዋጋት ፋይት ማድረግ አለብህ የሌላ ሀገር አርሚ ልብስ ለብሰክ ሌላ ሀገር ላይ መግባት አትችልም ኢትዮጵያ ትውልድ ሀገር ብትሆንም ስቲል እንትን አይደለችም ማለት ነው ገባ ያንን ሚሊተሪ ልብስ ተለብሶ እዛ ጋር የሚሞቱ ሰዎች አሉ እስከዛሬ የሚያጣላን እኮ እኔ እናንተ አያና እዚህ ጋር መጥቶ ታይሙን የሚፈጅበት ምክንያቱም የሰራናቸው ግፎች ጥያቄዎች ናቸው ያልተመለሱ ነገሮች ናቸው ያም ደግሞ ኢንክሉዲንግ him ምንድነው ሚኒሊክ ዘመቻ ተብሎ ሚኒሊክ ማን ነው ብትለኝ እኔ ካንተ ጋር ስለነ ጡት ስለመቁረጥ እኔ አላወራም ሀገርን ሸጧል ብዬ ላወራ እችላለሁ ጅቡቲን ሸጧል ብዬ በዛ እንኳን እንከራከር አንችልም ይሄ እንኳን ባያምኑልኝ ነው ማለት ጡት ቆረጣ አልቆረጠ ምናም ካንተ ጋር እንደምናወራው ከሱ ጋር ግን ላወራ የምችላቸው ነገሮች እንደ ሀገር እናወራ ኢትዮጵያዊ ነን በቃ ኢትዮጵያዊ ፍቅር ኦሮሚያ ተሰረዝ እንኳን ብል ማለት ነው ቦርደር ተፈቷል ኤርትራን አሳልፈን ሰጥተናል ብዬ ላነሳደ እችላለሁ እንደ አንድ ጥያቄ እንደ አንድ ሰው እንደ አንድ ኢትዮጵያዊ ክሊር አድርጌ መሄድ ስላለብኝ ነው አመሰግናለሁ I'm really sorry ታይምን ወስጃለሁኝ ግን ባለፈው ደክሞ ስለነበር ማውራት ስላልቻልኩኝ ነው ችግር የለውም ያነሳሻቸው ሐሳቦች መቀበላቸው ናቸው ኦፍ ኮርስ ታሪክ አይደለም ብለሽ ግን ታሪካዊ እንድምታ አላቸው አትሊስት በመኩን በሚመለከት መኮንንን እኔ እዚህ ጋር ሳገኘው ካየሁትና ካናገርኩት መኮንን ያለፈ ያጠናሁት ሪሰርች አርኩት ቅድምም እንደተናገርኩት ማንነቱን አንቺ ምለሱ ነው ብለሻል ለኔ አይደለም ስለሌለ ከሱ ጋር መነጋገር የሚኖርብኝ ማባማላውቀው ነገር ደግሞ ልኮነነው እንደማልችል ነው እናንተ የምትሉትን ሰማችኋለሁ አሊጌሽኑ ግን ልኮነነው ማልችለው እኔ ኦሬዲ የሰራሁት ነገር ሪሰርች እስከሌለኝ ድረስ ማምንበት አንዱም ነገር ምንድነው የሚባለው innocent until proven guilty የሚባል እዚህ ሀገር አለ በጣም ወሳኝ ነገር ሺ ወንጀለኛ ቢያመልጠኝ ይሻላል አንድ ሰው ያለ ጥፋቱ ከማሰር ይላል በጣም ትልቅ የጀስቲስ መንፈስ ነውና እኛ ሀገር ላይ መቼ ይደርሳል የሚለው እኔም የሚያጓጓኝ ነገር ነው ግን አትሊስት በግሌ ኤክሰርሳይዝ አደርጋለሁ ሰው ምን ማጠፋ እንደው ምን እንትንህን የገደለ ነው ተብዬ ተጠርቶ ቢመጣ እስከሚረጋገጥ ድረስ ያ ሰው
ኢነሰንት ነው ለኔ እሱ ትልቅ ትግስት የሚጠይቅ ሴንስ ኦፍ ጀስቲስ የሚጠይቅ ነገር ነው ፕራክቲስ ለማድረግ ሞክራለሁ እናንተም እንዲሁ እንድታደርጉ አበረታታችኋለሁ ከዛ ባለፈ ኤኬ ቅድም ያነሳው ነገር እስከመቼ ድረስ ነው ይሄ በትግስት የመነጋገር ነገር እስከመቼ የሚሄድ ነገር ነው የሚል ያነሳው ነገር ቅድም ረስቻለሁ እኔ ታይም ላይን የራሴ ኢንዲቪጁዋል ታይም ላይን ማድረግ ብችል ደስ ይለኛል ነገ ማታ ቢያልቅ ደስ ይለኛል ታይም ላይን ለማድረግ ኮንስቲቲዩንሲው ፓወሩ የለኝም እንደምታውቁት ፓርላማ ውስጥ ድምጽ መስጠት አልችልም ጠቅላይ ሚኒስትሩ ጋርም በዛ ደረጃ ግንኙነት የለኝም ከማንም ጋር ምንም የለኝም ሶ ፖለቲካሊ ሪሊ የሆነ መሬት ላይ ያለ የኔ በኔ እጅ ስር ያለ ነገር ስለሌለ እኔ ታይም ላይን ማድረግ አልችልም ታይም ላይኔ የሚያያዘው ኢንስቲትዩሽን አንድ የመንግስት ወይም የፒፒ ዳይሬክት ቱል እንዳይሆን የምፈልገው የብሔራዊ እርቅና ምክክር ኮሚሽን የሚባላልና እሱ ገለልተኛ ሆኖ እንዲቀጥል ስለምፈልግ እዛ ድርጅት ላይ ፎከስ አደርጋለሁ እዛ በአዋጅም ደግሞ አይ ቲንክ አዋጅ ቁጥር 1265 ይመስለኛል በአዋጁን አንብቤ ያለሁኝ ህጉን አንብቤ ያለሁኝ በህጋዊ መንገድ ከተሄደ ህዝብ ከተንከባከበው የምክክርና የንግግር ነገሮችን ወደ መፍታት የሚያስኬድ ኮሚሽን ነው እኔ ኢንስቲትዩሽን እንትንላለሁ ተቋም መደገፍ አሁን መከላከያን ደግፎ ፒፒን አለመደገፍ ይቻላል ሰዎች ብዙ ጊዜ የማይገባቸው ነገር ፍርድ ቤትን ደግፎ መንግስት ፒፒን ወይም ፓርቲን አለመደገፍ ገና ያለመድነው ነገር ነው እዚህ ሀገር አሁን ሪፐብሊካንም ዲሞክራትም ኢንዲፔንደንትም ሁሉም ለሰራዊቱ ክብር አለው ይደግፋል ሰራዊቱን ፍርድ ቤቶቹን ይደግፋል ከዛ ወደ መንግስት ይመጣ ግን መንግስትን የሚቃወምበት ወይም ሪፐብሊካን እንደዚህ የሚቃወምበት አለ ኦፍ ኮርስ የኛ እንደዛ ተለይቶ አይደለም ያለው በተለይ በትልልቆቹ ኢንስቲትዩሽኖች ይሄ አዲስ ኢንስቲትዩሽን እንደመሆኑ መጠን እንዳይያዝና እንዳይጣበቅ ኮንትሮል ለማድረግ ህዝብ እንዲያደርግልኝ በጣም ከመገፋፋቸው ነገሮች ነው የሱን ታይም ላይን ነው መከተለው ያን ታይም ላይን ተከትለን ወደ እርቅ ወደ ንግግር ረጅም ጊዜ የሚፈጅ ነው አመታት ይፈጃል ግን ወደ ሴንትራል ወደ ሆነ የጋራ ሀገር የጋራ ታሪክ ወደ መገንባት የያንዳንዳችን ትርክቶቻችን ትንሾቹ እንዲያዙ ትልቁን ደግሞ በጋራ ቢልድ የምናደርግበት አካሄድ እንዲጀምር እየሰራው ነው ያለሁት በተቻለኝ መጠን እናንተም ከጎኔ ናችሁ ቀደም የገባው እንደም እንደዚህ እየነገር ሁላችሁም ፖዚቲቭ ነገር ስታዩ ታበረታታላችሁ ምችለውን ነገር አደርጋለሁ የቀረውን ደግሞ አንድዬ ሙላበት ብሎ መተው ነው የኔ ጌታ ሰው በኃይሉ አይበረታም በጣም አመሰግናለሁ ኪያ የጠየቅሽው 3 ጥያቄ ነው ግማሽ እንደመለስኩ ነው የተሰማኝ ጠይቀው አልመለሰም አይ ቲንክ ያነሳሻቸው ጥያቄዎች ሪሊ ታሪክ ነክ ስለሆኑ እኔ እዚህ ጋር ለማብራራት ከምችለው ዘለቅ ያሉ ናቸው በያስባለሁኝ እውነት ለመነጋገር ከሆነ እንትና ጅቡቲን ሸጠዋል ምናምን የሚለው ነገር እውነት ነው ኃይለ ሥላሴ ኢትዮጵያ ተገዝታለች አልተገዛም የሚለውን አትሊስት ልመልስልሽ በጣም ሲሪየስ የሆነው የመጀመሪያው ጥያቄሽ ስለነበር ኢትዮጵያ ተገዝታ ለ5 አመት ያህል በኮሎኒ በኤርትራ በኢታሊ ኮሎኒያል ሲስተም ስር ነበርሽ ግን ኢንተግሬት አድርገው መላውን ኢትዮጵያ አስገዝተው የማስተዳደር ሌሎችን ኮሎኒያል ስቴትስ እንዳደረጉት ለረጅም ጊዜ ኤክስቴንድድ ለሆነ ጊዜ ኤንድ ደግሞ ሞር ኮንትሮልድ ለሆነ ማድረግ አልቻሉም ኤንድ ደግሞ የመጀመሪያውን አቴምፕታቸውን ሙሉ በሙሉ ሬዚስት አድርገን በአድዋ ጊዜ ሬዚስት አድርገን መልሰን መረብ ወንዝ ከዚህ ነው ብለው ኢትዮጵያን ሚሊዮን ባውንደሪ ፋይናሊ ሪኮግናይዝ ተደርጎም ኤሪትሪያ የምትባል ኢንዲፔንደንት ኔሽን የተመሰረተችበትን ባውንደሪ የተውበት ስለሆነ እሱ የመጀመሪያው ድል ነው ጥቁር ህዝቦች ዘንድ ታይቶም የማይታወቅ ነገር ስለሆነ በዛ ሌቭል ሬዚስት ማድረግ ለብዙዎች መነሳሳት ለብዙዎች ኢቭን ሳውት አሜሪካ ውስጥ ራሱ ላሉ የሪቮሉሽነሪ ሙቭመንቶች እንደ እርሾ እንደ ጥቂት ጠብታ እርሾ የሚጠቀሙበት የታሪክ አንድ ትዕይንት ስለነበረ ኢትዮጵያ ኮሎናይዝድ አልሆነች የሚባሉ በ5 ዓመት ጊዜ ከፍተኛ የሆነ ሬዚስታንስ እንዳና አብዲስ አጋ እዛ ጣሊያን ተወስዶ ራሱ የሚቀውጠው ማለት ነው በፍጹም አልገዛም የሚል መንፈስ ስለነበረ እሱን አንድ ላይ ያያይዘን ነው ኢትዮጵያ ኮሎናይዝድ አልሆነችም in the sense of colonization where we have seen in Africa that these nations are completely subdued without resistance and have been under the control of the European nation የሚለውን አልፈን የራሳችን የሆነ አይነት rebellious attitudeአችንን ስላሳየን በዛ ደረጃ አልተገዛችም እንላለን በሊተራል ሌቭል ግን 5 ዓመት ያህል በጣሊያን ኮንትሮል ስር የነበረች ሀገር እንደነበረችም ይታወቃል so it's a little bit of both how do you feel rebellion and independent or do you feel more
literal and factual ነገሮች ነው እኔ ያምስተምታ አልነበረም actually anyways time መውሰድ አልፈልግም የተባለ ስለሆነ አድዋና ኤርትራ የተባለውን ኤርትራ ክፍለ ሀገር ስለነበረች እሷ እዛ ድረስ ለምን አልሄድንም የሚለው ጥያቄ እንጂ ያልተገዛችው እሱ የራሱ የሆነ ታሪክ አለ ከእንግሊዞቹ ጋር የነበረ ሪሌሽንሺፕ ምናምናምና ሂስቶሪካል ነው ኤርትራ ደግሞ አሁን የራሷን የቻለች ሀገር ስለሆነች ምንድነው ይላሉ don't cry about spilled milk ይላሉና ስለፈሰሰ ወተት አታልቅስ ሲለው የፈሰሰ ብራንዲ ይላሳላላሉ ጋብሮቫ የሚባለው ተንበርክኮ ከመሬት ላይ እየጠጣና ለማንኛውም እቺን ያህል ከተነጋገርን ታሪኩ ላይ spilled milk ነው rest of it Kia thank you so much I'm here stage is yours ሰላም ይብዛ thank you ስለድል እኔ ሶስት ነጥብ ላይ ነው መናገር እንፈልገው የመጀመሪያው ነጥቤ እንደ አስተያየት ነው ቅድም በተናገርከው ላይ የምትናገራቸውን ሐሳቦች መጎተት የሚፈልጉ ግለሰቦች አሉ አስተሳሰባቸው ኖርማሊ የማህበረሰቦችን የማይወክል እኔና የኬ መሬት ያስፈልገናል ለመገዳደል ብያምናለሁ ኖርማል ገብቷል መሬት ሲኖረን ነው ለመገዳደል የምንችለው ገብቷል ስለዚህ መሬት እንዲኖረን መጀመሪያ ተጨባጭውን ነገር አብረን መስራት አለብን የሚለው እምነት ስለማመን ሁለተኛ አንተ ሚድል ሆነ ሐሳቦችን ማንጸባረቅ አፕሪሺየት አደርጋለሁ ከዚህ በፊት አውርተናል በዚህ ቤት አንተ ቤት የዋና ጥያቄ ምን መሰለ አያና መሬት ህገ መንግስቱ ላይ ሰዎች እንትን ብለ ሐሳብ እንትን ብትል ደስ ይለኛል ምክንያቱም ዳይሬክት ሳይሆን ኢንዳይሬክት ማህበረሰቦችን ባርነት ውስጥ የከተተ ይመስለኛል ህገ መንግስቱ ላይ ያስቀመጠው ሞስት ደግሞ የኦሮሞ ማህበረሰብ ለምን ብትል መሬት የመንግስት ነው ጣራና ግርግዳ ግለሰብ ነው የሚለው ነገር ማህበረሰቦችን ሊፈናቀሉ ጋፕ ያለው ነገር አድርጌ ነው መረዳው መሬት የባለቤቱ ነው መሸጥ መለወጥ አይችሉም ብለው ማስቀመጥ ይችላል ነበር ህገ መንግስቱ ላይ ያንን ነገር አይተዋዋል ወይ አንተ ቤት መጥተው የሚያዳምጡ ሰዎች ስላሉ አዊር እንዲሆኑ ቀጠሮ ይዘህ ሐሳቡ ብታንሸራሽረውና ቢያዳምጡ የሊና ንቃት ቢኖራቸው ደስ ይለኛል ሶስተኛ ነገር ደግሞ አንድ ዳንኤል የሚባል ልጅ አለ የኢዴፓ ፓርቲ አባል የነበረ በጣም ጎበዝ ልጅ ነው አሁን ካስገባው ሐሳቡን በጣም ነው መደግፈው አሁን የገባው ልጅ መኮንን ግን በሐሳብ ልታወራው የምትችለው ለናዳምጠው የምንችለው ልጅ ዳንኤል የሚባል ልጅ አለ ቀደም ሲጽፍልህ ነበር እድል ሰጥተው አብረው ብታወራ አትሊስት ወደ አንድ የምትሄዱበት እንትን ይኖራል ኢትዮጵያን ይወዳታል ያው የአማራ ብሔርተኛ ነው ግን ሐሳቦችን ሼር ስታደርጉ አንደርስታንድ ስትደራረጉ እኛ ሐሳቦችን እንገዛለን የሚል ሐሳብ አለ ከታች ለሚሰሙ ሰዎች እና በተረፈ ቴንክ ዩ በጣም ነው መሰግነው ስለድሉ ግን ማንንም እንዳይጎተተ ከሌ ተናገረ ከሌ ቤት እንደዚህ ያለ የሚለው ቶ ማን እኔ ማጋ ነው ግሬደር ነኝ እኮ ነኝ እስቲ ሞክረኝ ጎትቶኝ ያ እኔም ዞር ብዬ ቻሌንጅ ለማድረግ ሞክሬያለሁ ከብዙ ሰዎች ጋር ተነጋግሬያለሁ እኔ በስነ ስርዓት ጎትቶ እሱ ያለበት ከወሰደኝ እልል ይያልኩ ነው መሄድ ምንም ችግር የለብኝም ሐሳብን ለመቀየር ማልፈራ ሰው ነኝ አሳምነህን ጎትተህ በደንብ አሳምነህ ትክክለኛ አንተ ጋር እቺ ሰየው ነው እንጂ እንደገና መወለድኩ ማደግ ማለት እኮ ነውና ጥሩ ነገር ነው ፐርፌክት ትራክ ላይ ነው አሁን በጣም የሚገርም ትራክ ላይ ነው የሰውነት አስተሳሰብ አንተ ጋር ነው ያለው ኮንቲኒው ዊዝ ይልልኝ ሰው ካለ ደግሞ ስማማለሁ ገብቷል በጥበትና በማጥላላት ምናምን የሚሞክር ሰው ካለ ኢግኖር ነው ማደርገው ትልቁ ነው ኢግኖር ማደርጋቸው አላያቸውም የሚታዩ ነገር የላቸውም ላይክ ገብቷል ከክፋትና ከምን ብሎ ከጥላቻ ብቻ የሚመነጭ ነገር ይሄ አንድ ቁጥር የሚጽፈው ነው ዳንኤል የሚል የሆነ የቺኩ ቬራም ኮፍያ ያደረገ ልጅ ካልሆነ በስተቀር አሁን በዚህ ዳኒ ፎሎ አድርገው አኖ አይገባም ፎሎ አድርገውና በውስጥ ጻፍለት ሐሳብን አትሊስት የሚያዳምጡ ሰዎች ጥሩ ሐሳብ ይገዛሉ ይላል ያለው እንነጋገራለን ከሱ ጋር ወደፊት ለዛሬ ወደ ማጥራለው አመሰግናለሁ ሄርቲንግ አንድ ነጥብ የሚኒሊክ ሐሳብን የተናገርከው በጣም ተመችቶኛል ከሞተ ሰው ጋር የማይበላ የማይጠጣ ብሪዚን የማያረግ ብሪዛውት የማያረግ የማያስብ ጋር እኔ እዛ ያለው ክያል እናገር ያልከው በጣም ተመችቶኛል በጣም አሪፍ ሐሳብ የማይደል ታውቃለህ ያ የማይደል ሲባል
isn't it so Malabar? Isn't it so? Yeah, I know. The reality of it. Yeah. So Maida. So Zarjano, thank you. Can appreciate Adargahalloin. በጣም አመሰግናለሁኝ ዶክተር ዱጋ AK ifama ayana wasi yaadachiisuun barbaada waa'ee primordialism kana Dr. Ayyaanaan illee jira mana keenya banannee stress goone irratti mari'achuu danda'u qabanna waan salphaatti ilaalamu miti ammallee amhiir mataa isa ka dubbate keessatti calaqqisa digalee lafa qabaachuu qabna maal wal gochuuf maal ka jedhe waan baay'ee gaaffiin qabsoo saba keenyaa waa'ee lafaati waa'ee eenyummaati beekta waa'ee dinagdeeti kanaafuu waan suni qulqullaa'uu qaba guyyaa mana eengadda waa'ee walloo ilaalchisee dubbatti irratti Dr. Girmaa yaadattee yoo ta'e hojii manaa wayii fudhanneetu kan adda baane ishee sana qulqulleessuu danda'u qabaattaa kabraa maal jedhateete Oromoo mammaaksa tokko qaba gowwaan ofitti ragaa ba'aa waa'ee seenaa kana magana itti dadhabuutu baattee gorsa kooti sababni isaa jaarraa 16ffaa jettee waa'ee Minilikii immoo haasuu waan akkas tokko gadhiisaa asii immoo qabu sanaatiif nama gargaara waan ta'eef gara barbaaddutti fiddee humnoomtee abbaa biyyaati yoo jettee yaadde abbaa biyyummaa sanatti xiyyeeffachuutu furmaata ka jedhu yaadachiisuu fi galatoo. No, I fayyaa ta'e waa'ee seenaa keessatti gaafa galamu direct impact nurratti hin qabu taanaan inuma akka ragaatti waamuuf yoo ta'e malee at the end of the day most of it is meaningless. Most of it, I mean meaningless jechuun amma irratti waa itti hojjechuu siyaasatti hojjechuudhaaf hin ta'u wanta lafarratti jirutu ta'a yoo ta'e wanta lafarratti hin jirre immoo callamadhee namichi waggaa jaarraa 15 dura akaakayyuu ko'as ture yoo jedhe baga nagaan turedha maal fidarre amma kan jiru nama biraati si galee. So amma sanatti baay'ee wanta itti dhimmamnee seenaa kana sirriitti dubbanne moo nambisnee jennee sarratti rakkannu miti gaafa siyaasarra dhufu jechuudha siyaasa biyya keenya irratti jiru. Garuu immoo seenaan sirriitti himamuunsaa seenaan beekamuunsaa seenaa ofii keenya madaaluu kan keenya calaqqisu barreessuu dubbachuu wal barsiisuun sun immoo baay'ee barbaachisaadha. Primordialismiin ati nama siyaasaati jedhee namana Dr. Dugan nama siyaasaas ta'uu mala garuu more I see a lot of historian in him ati nama siyaasaa masirriidha akka nu badhuutti jechuudha. So siyaasa bakka qaba akka qaba yeroo qaba guyyaa sana Dr. Girmaan gubbaa sana ba'ee ani amma danda'etti diverti gochuuyyuu yaaleen ture anaafati mee mari'annu bakka biraatti jechuusa faayyuu yaaleen isaanifattitti immoo yaalee ture achuma irratti waan jechuu barbaadeera inni nan ba'e yeroo erga sana booddee quba qabaan illee gabaabsee iddoo biraatti akkasitti walii galee ture. Inuman dhiisee ba'e garuu anaa akka kootti bakka sanatti yeroo sanatti wanti sun akka inni dubbachuu barbaadetti dubbatamuunsaa how do I say this? I understand. I got you. Yeah. So isa nu baddaa gaani gaa Oromoodhaaf ani asirratti waa gaafa waa'ee Oromoo haasa'u abaa'os haa ta'u kaafaa'os haa ta'u waboos haa ta'u abaa'oo waboos haa ta'u PPs haa ta'u maal abbaa barbaade haa ta'u gama kamiin iyyuu dhufu doesn't matter which channel Oromoodhaaf wanti tokko ni buuti moo hin buutuu irratti hin cinqamani kana naa hubadhu yoo hubachuu baattees tuma hin cinqama garuu akka nama tokkotti akka naa beektuufi Abaluunaa TVP dha kanadha na abaaree malee dhimma isaan qabu asirratti kan jiru annan qaba taargeetiin qaba si galee akka sniper taargeetiin qaba taargeetii sana dha'eennaan salaamu alaikum ambeera ati harka naa dhooftee mataadhaan na galagashite footoo irratti waa barreessite dhimma koo miti kan barbaadu gochuun si taargeetiin qaba jechuudha saba kootiif wanta lafa bu'u gama abbaa barbaadeetiin haa dhufu isheen taargeetiidha jechuudha gubbaa sana irratti wanta ta'u viidiyoo isaa argiteetta taanaan tokko miti taargeetii snipe kan godhaman taargeetii ciccimaa dha'een bahe otoo namni tokko implikeetii nan godhin jechuudha ani ba'uu koo irratti obboleessi koo tokko nama barateedha inni immoo seenaa waan itti amanu dubbachuuf dhufe natti hin fakkaanne dubbisuun kan hojjetu garuu fixadheera waan ta'eef saaluut godheen keessaa bahee jechuu fi ofii keenyaaf garuu mari'achuun nu barbaachisa jigalee more transparent kan ta'ee ta'anne. So, thank you, Akiko. Very few points. Sena
seenaa akka wal fakkaatu baay'ee seenonni barraanis turanii beektu eenyuun akka barraanii warreen nuti babarraahan illee understandingii nu gidduu mataa keenya jiru totally different. Isa kana mana keenya keessatti haasofna. Yaa'u amma ayyaanaan jette በጣም ነው የሚገዛኝ. ማሊፍ ይሰማ ለፈረ ጅሩቱ no gargara isa tus gara fundurat nu gees political speaking sena wangaru sirrate taa'u qaba sirrate bocamu qaba because nun board darbina strict agenda yonal ማለት ነው እኛ ዛሬ we are here we need to really make it correct kana gochuuf mala keenya keessatti garasi kaane haasofnu reference citation fayyadamne sirriitti understanding goone darbinu sheenyechuman qaba kabra why national dialogue you stressed celebrate caste turte theory way qopheessanii turanii I don't know you architect ta'e theory team of researchers kan gargaaru national dialogue sana kan gargaaru 90 days ust kan hojjetame dhumu edanii theory way baasanii turanii you architect theory sun for me frame isaan godhan a bit weak ture dadhabaadha kan arge yeroo darbelle sii kaasee ture jarreen kun are they really strong enough sirriitti cimoodhaay commissioneriin bushaan yaa artikilitiin uumaman jedhu kun I do understand garuu cacciminni isaanii maal fakkaata jedhu I worried na suspecting godhatu theory isaan baasatu argitees a bit weak dadhabaa ture ilaaliga Ethiopia biyyaadhamtu regionii bal'aa kan keessatti research kan gaggeeffamu narrationota jiran akka baasanii kan isaan kaani objective illee ebit kaani turani objective isaan kan mataan isaanii is not inclusive repetitive ture consistency dhabat ture barreeffama isaanii keessatti argite ta'e inna inni kun xiqqoo weerii nama godhaana if you give me the chance Dr. Duga, as much as I trust in your astutness and ability to actually assess and evaluate these facts, I rather have more detailed view. Kesa wal morma wali ibsa auto ittihasof number bada because this is important to me because injiru inqabnu institutioni mat injiru jira chudaf institutioni gara kanan nu fidu dandau inqabnu wante jiru kanarratti ariiti dan waa karran keenya barbaada wante amma wanta sadi afur jette wanta jette sadan arfan sana sirrit walin teenye ani kanaf I will give more time to this before I go to the primordialism to be honest with you topic wise kuni lamma faadu fa tokkofa kan dhufu amma sirratti waan hin dubbannedha tokkofa kan dhufu kan giddu kana deemaa jiru jira biyyaala kana keessatti jaarmiyaalee adda addaa keessatti wanti jiru gal isa keessan namoota lama sadiin caalle wajjin mari'achuun barbaada achi booddee bal'isaa deemna inni first one second one garuu kanadha akka biyyattii sanarratti oromoodhaafis bu'aa qaba jedhee waan yaadu jira waan ta'eef I have focus on that so I want to know exactly where your criticism is I want to know all of it and I want to evaluate so wajjin dhaabbadha taanaan immoo I really want to organize so that we can stop it whatever loss of legitimacy or due diligence there is in this institution I would have it fixed before it goes any further as a people if I can I know I'll try no ummata wajjini wal beeksisni akkas gochuurratti hojjechuu naa wayya waan ta'eef please hold on to those thoughts and I want to digest them with you jechuufi Dr. Ruga kana caalaa hin turru deemutu narra yeroo dheeraa ture and you yaadne garuu this was really nice I don't know how you guys feel about it yeah thank you በጣም ቆይታለ አሁን እንደከሰኒ ጋር ቶማ ነጋምቡላቦ ነጋምቡላ ፈያታ